ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ውድ የሀገሬ ልጆች እንዴት ናችሁ? ሰላም ነው? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ለሁላችሁ። እኔ ደህና ነኝ። ውድ ቤተሰቦቼ ቪዲዮውን ስትጀምሩ ላይክ፣ ሼር በማድረግ ተባበሩን። ላይክ ማድረግ አትርሱ፣ እንዲሁም ኮሜንት ማድረግ አትርሱ። የምወዳችሁና የማከብራችሁ ውድ የሀገሬ ልጆች ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። ላይክ እያረጋችሁ ቪዲዮውን ጀምሩ ትላለሁ። እስከ መጨረሻው ማስታወቂያ ታቋርጡ ውድ ቤተሰቦቼ። እና ዛሬ የምንሰራው ምንድን ነው? ቀይ ስር ነው። ቀይ ስር ሁላችንም የምንሰራው አትክልት፣ ተወዳጅ አትክልት ነው። ቀቅየዋለሁ፣ ግን ስቀቅለው ብዙም ባንቀቅለው የተመረጠ ነው። ብዙም ባይቀቀል ማለት ነው። መካከለኛ ነው የቀቀልኩት። እዚህ ጋር ከሳለኝ፣ ኪያር አለ፣ ቲማቲም፣ ሎሚ እንዲሁም ደግሞ ካሮት አለኝ። ካሮት ዝም ብዬ ነው የጨመርኩበት፣ ግን ቆንጆ ያደርገዋል። የሆነ ከለሩ ምናምን ያምራልና ቆንጆ ሰላጣ እንሰራለን ማለት ነው። ውድ ቤተሰቦቼ ተከታተሉኝ። ቆንጆ የሚያምር የሚጥም ለስለስ ያለ የሆነ እንዴት ልበላችሁ፣ የሆነ እንትን ያላለ ማለት ነው። ይኸውልህ ልክ እንደ ሀገራችሁ የሀገራችሁ ሰላጣ የለም የሚሰራው፣ ልክ እንደዛ አይነት ሰላጣ ነው እና ደስ ይላል። ደስ የሚል ሰላጣ ነው እና ትወዱታላችሁ። ሞክሩት ውዶቼ። ያው ረመዳን ደግሞ ሸባ ቀባ ብለዋል። ቪዲዮ ከተቀረጸ ቆየ፣ ዛሬ ነው የሚለቀቀው። የረመዳን እቃ ነው እንግዲህ ያሳየዋችሁ። ረመዳን ከሪም እያልንበት ነው። ረመዳን ከሪም በማለት ጀምረናል በሰላጣ እና ውዶችዬ። ያው ኪያር እዚህ ጋር እንዲህ ከትፍ ያለው ኪያር እንደፈለጋችሁ በፈለጋችሁት አይነት መክተፍ ትችላላችሁ። እንደፈለጋችሁት እንደኛ ቤተሰቦች ከሆነ ቤተሰቦች በምንም አይነት በከትፍላቸው አይናገሩም እና በፈለጋችሁት አይነት ዲዛይን መክተፍ ትችላላችሁ። ቀይ ስሩንም እንደዛው በፈለጋችሁት አይነት ዲዛይን። ቲማቲም ፍሬ የማይጠቀም ሰው ካለ የቲማቲሙን ፍሬ ማውጣት ትችላላችሁ። ውሃ በጣም ውሃ ስለሚያደርግ ማለት ነው። ውሃውን ማውጣትም ትችላላችሁ፣ ግን ያለ ፍሬው ምን ያውን ብዛት ፍሬ የለውም። ፍሬውን አውጥቼዋለሁኝ። ያው ፍሬውን ሳወጣ አልቀረጽኩኝም። በእርግጥ ፍሬውን አውጥቻለሁ። ሁሉንም ፍሬዎች አላደረግኩኝም። ፍሬ ባይኖረው ይመረጣል። ቤተሰቦቻችሁ የሚወዱ ደግሞ ከሆነ እንደዛው ከነ ፍሬው መክተፍ ይቻላል ማለት ነው። ኖርማል ሰላጣ እንደሚሰራው ማለት ነው። ቲማቲምን ከተፍኩ እዚህ ጋር ጨመርኩበት። አሁን ስንት ግብአት ነው? 3 ግብአት። ቀይ ስር፣ ካሮት አይደለም፣ ቀይ ስር፣ ኪያር እና ቲማቲም ናቸው የጨመርኩባቸው ማለት ነው። እነኚህ ሶስቱ አሁን አንድ ላይ ተደርገዋል። ቀጣይ 2 ነው 3 ይቀራሉ። ይኸው ኪያር እንትንም ጥቅል ጎመን ማድረግ ትችላላችሁ። ከስ ማድረግ ትችላላችሁ። ይሄ ከስ ረዥሙን ከስ ማለት ነው። እሱን ማድረግ ይቻላል። ይሄም ማድረግ ይቻላል። ይሄም ከስ ነው። በእርግጥ ግን ጥቅሉ ስለሆነ ነው። ጥቅል ጎመን ይመስላል ግን አይደለም። ጥቅል ጎመን ራሱ ኖርማል ፍሬሽ ከተገኘ እሱን መጨመር ይቻላል። ማለት ደስ የሚል ሰላጣ ነው የሚሆነው። የእውነት በጣም ቆንጆ። ሰዎች አሁን በጣም ይወዱታል። እኔ ከቪዲዮ ከዩቲዩብ እያየሁ ነው በእርግጥ የምሰራላቸው ሰላጣ ይወዱታል። ምንም ሰላጣ የሚጠሉት የለም። የምሰራላቸውን ጥርቅ ቀርተው ነው የሚበሉት። አሁን ይኸው ጨመርኩኝ። በነገራችን ላይ ከሀገር ቤት የመጣ ጎመን ነበረኝ፣ ፍሬ አስመጥቼ ማሳ ላይ ተዘርቶልኝ ነበረ። ዘበኛው ዝራብዬው ማለት ነው። እና የእሱን ሰላጣ ራሱ ሰርቼ የላቸው የእውነት ነው የምላችሁ፣ በሉት እንዴት እንደወደዱት ማለት ነው። እና ቆንጆ ነው፣ በጣም ቆንጆ ይጣፍጣል። አልሲቲታ ትንሽ እንደውም እሳት ላይ ትንሽ ሞቅ ሞቅ አረኩት። ያው የማያውቁት ቅጠል ስለሆነ ብዬ እሳት ላይ ትንሽ ሞቅ ሞቅ አረኩት። ጎመኑን ምንም ያለ ዘይት ባዶውን ማለት ነው። እና ይበላሉ። ማንኛውንም ሰላጣኛ ቤት ይጠቀማሉ። ያው ጀዘርዬ ፍቅር እዚህ ቤት ጀዘር አይላጥም፣ ሰላጣ ላይ አይላጥም። ታጥቦ ብቻ በስነ ስርዓት ፈቅፍጎ መጨመር ወይ ከትፎ መጨመር ነው እንጂ እኛ ቤት አይላጥም ጀዘር፣ ካሮት ማለት ነው። እና እንደዚህ ፈቅፍቄዋለሁ። ይህ ፈቅፍቄው ነው፣ ግን እኔ በብዛት ጀዘር ፈቅፍቃለሁ እና ፈቅፍቄዋለሁ። እናንተ እንደፈለጋችሁ መጨመር ትችላላችሁ። ይኸው እንዳለ ተቀየጠ ማለት ነው። ቆንጆ ነው በጣም።
ትወዱታላችሁ። እናንተ ኖርማል ለራሳችሁ ራሱ ሁሌ እየሰራችሁ ብትበሉኝ አሁን ሁሌ እሰራለሁ እኔ ከምሳ መልስ የፈለገ ቢደክመኝ ሰላጣ ከሌለ በቃ የሆነ እንደ ልምድ ሆነብኝ። ሰላጣና ሻይ ከሌለ ተአምር ነው። ሰላጣ ግዴታ 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 ነው። በቃ ጌታን እንዶ ሌላ ምግብ ቢቀርብኝ ይሻለኛል ሰላጣ ከሚቀርብኝ እና በጣም ነው የምወደው። እናንተም ሰላጣ ብሉ፣ ሰላጣ አዘውትሩ። ቦርጫ አይኖርም ሰላጣ ከተበላ ቦርጫ አይኖረንም እና ለዛ ያግዘናል። ስታቀርቡት ራሱ ሲያምር የሆነ ለአይን ራሱ ስታቀርቡ ለሰዎቹ በጣም ያምራል እና ይህን ስሩላቸው፣ ሞክሩላቸው፣ አስሞክሯቸው። ሁሉን ነገር ይቅመሱ ይቅመሱ፣ ይለምዱታል በዛውም ማለት ነው። እና ውዶችዬ አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። እጅግ በጣም ነው የማመሰግነው፣ የምወዳችሁ ማከብራችሁ። በቀጣይ ቪዲዮ እንገናኛለን። የቀጣይ ቪዲዮ ሳምንት ሰው ይበለን። በጣም ነው የምወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። ቸርን ሰንብት።